ቀጣይ የሚመጣው ዘመን ይሄ ነው። ቀጣይ የሚመጣው ዘመን ምንድነው? ቀጣይ አሁን በዚህ እንደዚህ ሸርሽረው ነጠላ ለብሶ የሚሄድ ክርስቲያን ነጠላ መልበስ ወንጀል የሚሆንበት ሰዓት ይመጣል። ማተብ አስሮ መውጣት ይኸው እንደውም ተጀምሯል። አንዳንድ ቴሌቪዥን ላይ ማተባቸውን ካልቆረጡ ዜና ማንበብ አይችሉም። ስለዚህ ክርስትና ወንጀል ሆኗል ማለት በሀገሪቱ። ዩኒቨርሲቲም ነጠላ ተከልክለው ነበር። ስለዚህ ነጠላም ተከልክሎ ነበር የሆነ ሰዓት ላይ። አሁንም ሊከለከል ይችላል። ክርስቲያኖች ሱሪ እንዲለብሱ፣ ሌሎች እምነቶች ደግሞ በእምነታቸው ለብሰው እንዲገቡ የተፈቀደበትስ ምንድነው? ስለዚህ ይሄ ምንድነው? ክርስትናን በራሱ የማጥፋት ስራ እየተሰራ ነው በሀገሪቱ ላይ። ክርስትናን የማጥፋት ዘመቻ እየተሰራ ነው ያለው። ስለዚህ እንደዚህ ከሆነ በአጭር ቃል ምንድነው ለማለት የፈለኩት? ማስቀደስ አንችልም፣ ቀጣይ መቁረብ አንችልም፣ በዓል ማክበር አንችልም። ምናልባት የአደባባይ በዓል ሊፈቀድ ይችላል። የሚፈቀድበት ምክንያት በዩኒስኮ ስም ቅርሳችንን ባህላችንን ስለሸጠ። በነገራችን ላይ ሰው አውቆልኝ እንዴት የምፈልገው አንድ ነገር አለኝ እኔ ማለት ነው። ዩኒስኮ ማስገባት ቅርስን መሸጥ፣ የዓለም ቅርስ ማድረግ ነው። የዓለም ቅርስ ከሆነ ደግሞ ያ ቅርስ ባህል ሆኖ ነው ሊቀጥል የሚችል። ስለዚህ ምንድነው ለማለት የፈለኩት? ምናልባት የአደባባይ በዓሎቻችን ያልተከለከሉት የአደባባይ በዓሎቻችን ላይ ጉዳት ያልደረሰብን ወደውን ሳይሆን የወግ ሃይማኖቱን ወደ ወግነት ወደ ባህልነት ቀይረው በዚያ የሚያገኙት ገቢ ስላለ ነው ሊሆን የሚችለው እንጂ ክርስትናን ለመጥላት እኮ ማስረጃው ቤተክርስቲያን ፈርሷል፣ ቤተክርስቲያን ተቃጥሏል፣ ካህናት ታርደዋል፣ ምዕመናን ታርደዋል። ያም ሳይሆን ከዛም በላይ ደግሞ የሚያሰቅቀው ገድሎ መሄድ ወግ ነው። አንድን ሰው በብዙ ስቃይ ቆራርጦ ማሰቃየትና አንድን ህፃን እናትና አባቱን ፊቱ አስቀምጦ መግደል ይሄ ሳይኮሎጂካዊ ጥቃት ነው እየደረሰብን ያለ ነው እንደ ኦርቶዶክሳውያን። ስለዚህ ለዚህ መልሳችን ምንድነው ተብሎ የሚጠየቅ ከሆነ የምንሞተው እስከ መቼ ነው የሚል ሰው ካለ እገሌ ለምን አልጮህም፣ እገሌ ለምን ድምፅ አልሆነኝም ማለቱን ትተን እኔ ምን ይጠበቃል እንደኔ ከኔ የሚጠበቀውን እኔ ማድረግ። ስለዚህ አሁን የምንገደለው የሚሞቱ ክርስቲያኖች በምንም ምክንያት ሳይሆን ምንም አይነት ታርጌት ይልበስ። እሺ ለምሳሌ እንጠይቅ። እዛ ያሉት ቦታ ያዙ ገዳማውያኑ ሲታረዱ ምን አድርገዋቸው? ገዳም መነኮሳት በጥይት ተደብድበው የዝቋላው ሌላም ቦታ ላይ የታረዱት መነኮሳት ምን አጥፍተው? ለመነኩሴ እግር እንጂ አገር የለው። እነሱ እግዚአብሔርን ጥግ አድርገው ገዳም ላይ ተቀምጠው የሚጸልዩ ናቸው። እነሱን መግደል ሃይማኖት ጠልነት እንደሆነ በዚህ እናውቃለን። ሁለተኛም ሌላ ሀገር ያሉ ሰዎች ጠቅልለው ከወጡ እዛ ጋር ያሉትን ሰዎች ከነሱ ጋር በዘር በምን የሚመስሏቸውን ሰዎች መግደል ሃይማኖት ተኮር ነው። ስለዚህ ለዚህ መፍትሄያችን ምንድነው ከተባለ የመጨረሻም የመጀመሪያም ምንድነው እሱ? መጀመሪያ አማኝ መሆን፣ ሁለተኛ አንድ መሆን። ለጉዳዩ ሌላ ሰውን ተጠያቂ ጳጳሳት ምን ይበሉ ቄሶቹ ምን ይበሉ ሳይሆን ቄሱ አብሮ እየታረደ ነው፣ ዲያቆኑም አብሮ እየታረደ ነው፣ ምዕመኑም አብሮ እየታረደ ነው። ስለዚህ እነዚህ ገሌ ምን ይበሉ ሳይሆን የድርሻችንን ተጠቅመን የድርሻችንን ወስደን የሚነቁ አባቶችን ከቻልን ማንቃት፣ ካልቻልን ግን ምንድነው የሚባለው? እንደው የሚሰማንን ሰው ይዘነው እንሄዳለን፣ የሚያውከንን ሰው ትተነው እንሄዳለን። ደግሞ ነግረነው ጠላት የሚሆነን ሰው ካለ ዝም ብለነው መፍትሄ ማምጣት መቻል አለብን። የሚሰማንን ሰው ማስከተል፣ ጠላት የሚሆነንን ሰው ዝም ማለት፣ የሚሰማንን ግን የመረጃ ጥረት ያለበትን ሰው ማንቃት። በዚህ ምክንያት ሞታችን የሚቆመው ምን ሲሆን ነው ከተባለ አንድ መሆን ስንጀምር እንደ ቤተክርስቲያን ስናስብ ነው። አይደለም ኢትዮጵያ ላይ በዓለም ላይ የሚታረዱ ክርስቲያኖች እንኳን ሞታቸው ሞታችን። ስለዚህ ሰው ሊያውቀው የሚገባው ይሄን ነው እና ሁለተኛ ተጠያቂ ምን ሆኖ ደግሞ ሶሻል ሚዲያ ተጠቃሚዎች ሰዎች ላይ ያለን ሰዎች ሁሉ እንደዚህ አይነት ነገር ሲፈጠር ለዚህ ያንን ልቅሷችንን እንዳናለቅስ እንኳን ሌላ አጀንዳ ተፈጥሮልን እንሰጣለን። እኛ ዳቦውን ስናባረር ህይወታችንን በጎን ይነጥቁናል።